ሰሞኑን ጥብጥብ አለ ነገ ሊፋየቱ ነው። የምን ጥብጥብ እንዴ? ምን ትላቅ ግራንድ ፋይት አለ እንዴ ነገ? ንቃተ ህሊና ወይኔ የኢትዮጵያ ህዝብ ግን ምን ነው እንደ ኢትዮጵያ ህዝብ የዋህ እንደ ኢትዮጵያ ህዝብ በቃ ዝም ብሎ በቃ የሚነዳ ነው አይቻልም። እንዴት እነዚህ እኮ የመንገድ የታክሲ ተራ ጸብ ራሱ እኮ ማለት ነው ያምራል። ከነዚህ ምንም የሚያውቁት ነገር የለም። በቃ የሆነ ሰው ሲያማሙቅህ የሆነ ሰው በል ሲል ምታውቅ ይመስላል እንጂ እነዚህ ማርሻል አርት 0.0005 አያውቁም ስለ ማርሻል አርት። ጆኒና ንቃተ ህሊና የት መጡ? ኧረ እኔ እኮ ንቃተን እኮ አቅርቤያታለሁ። ኧረ ተው በእናትህ። ኧረ በእናትህ ከልጅነት ምን የትኛው ልጅነቱ ነው? የት ተወዳድሮ የሚያውቀው ነው? እኛ ቴኳንዶ ላይ እኮ 10 ዓመቱን ተወዳድረን ተቀደናል፣ ቀደናል፣ ወርቀናል፣ ሰብረናል፣ ተሰብረናል። 20 ዓመት ሙሉ ማርሻል አርት ላይ የኔማ እንደውም ትንሽ ነው። ከኔ በላይ 30 ዓመት 50 ዓመት የታሰሩ የተገረፉ የተመቱ ማርሻል አርት ለማስፋፋት ማለት እንደዛ አይነት ሰዎች አሉ። ግን ህዝቡ አያውቅም። እንደነገርኩ ነው 99.9 የኢትዮጵያ ህዝብ ማርሻል አርት ምን እንደሆነ ስፔሻሊ ደግሞ ሚክስድ ማርሻል አርት ምንድነው? ማርሻል አርት እስቲ ንገረን ምንድነው? አዎ ማርሻል አርት ስንል ሁሉም የያዘ ነው። ባይዘ እሺ ሂሊስ ቴኳንዶ አለ፣ ካራቴ አለ፣ ውሹ አለ፣ ጁትኩንዶ አለ፣ ሌሎችም ባህላዊ ስፖርቶች ታይ ቦክሲንግ አለ፣ ኪክ ቦክሲንግ አለ። እነዚህን ያካተተ ነው ማርሻል አርት የሚባለው። ኤምኤምኤ ፋይት የሚሉትስ ሚክስድ ማርሻል አርት በዓለም ሌቭል ዩሮፕ እና አሜሪካ ውስጥ ነው ያለው። አይደለም በኢትዮጵያ በዚች በደሃ ሀገር ይቅርና ዩሮፕና አሜሪካ ራሱ በስንት ትግል ነው የሚዘጋጀው። በስንት ትግል ማለት ሌላ ስታፍ አለው የራሱ የቻለ ማለት። አንተም አንድ ሰው ሚክስድ ማርሻል አርቲስት ነው ከተባለ መጀመሪያ ብዙ ፋይቱ ይታያል። ከዚህ በፊት ምን አይነት ፋይት አድርገዋል፣ በቴኳንዶ ፋይቱ አድርገዋል ወይ በሚክስድ ማርሻል አርትስ ከዛ በኋላ ፋይት አድርገዋል ይባላል እንጂ ጆኒ እኮ ታዲያ ኬንያ ምናምን የሆነ ሀገር ሄዳ እኮ ተወዳድረህ ኬንያ አይደለም አንተ የፈለክበት ሀገር እኮ ሄደህ መወዳደር ትችላለህ። ኬንያ እዚህ ቪዛ ማይጠይቀውን እንዴ ታይላንድ ሄዶ ተወዳድረው ይመጡ የለ እንዴ? ሳኒ አሁን እነ ሳኒ ያ ፕሮፌሽናል አይደለም። በራስህ ሄደህ ነው እኮ የምትወዳደረው። ፕሮፌሽናል ማለት ምን ማለት ነው? አንተ እስቲ ምን ፕሮፌሽናል ሲባል ዓለም አቀፍ በቃ አይደለ የሆነ ህግ የሚያሟላ የዓለም አቀፍን ህግ የሚያሟላ ነገር አለ። የዓለም አቀፍ ህግ ሲል ዓለም ሙሉ የሚያውቀው ነገር ማለት ነው። እዚህ ጋር የምታካሄደው ነገር የሆነ የራሱ ስታፍ አለው። እነዛ ስታፎች የሚያውቁት ነገር ማለት ነው እንጂ ዝም ብለህ የሆነ ቦታ ሄደህ በብር ከፍለህ ለምሳሌ ታይላንድ ሄደህ ተወዳድረህ መጥተህ እኔ ፕሮፌሽናል ነኝ ኢንተርኔት እዛ ጋር እኮ ዝም ብለህ ክለብ አለ እኮ ያሸን ኢቭን ታይላንድ ወይም ኢቭን ኬንያ እዚህ ጋር ይሄ ኬንያ ማለት እዚህ ጋር ጋምቤላ ማለት አይደል? ቅርብ አይደሉ እንዴ? ጎረቤት አይደሉ እንዴ? አንተ የት ተወዳድረሃል ግን? እኔ ስፔን ተወዳድሬያለሁ በቴኳንዶ በኢንተርናሽናል ቴኳንዶ። መቼ ማለት ዓለም ወክዬ ማለት ነው እንግዲህ ከ13 ዓመት በፊት ህፃን ነኝ እንግዲህ ያስቡ። ኢትዮጵያ ውስጥ አፍሪካ ውስጥ ተወዳድሬያለሁ። ለምሳሌ እኔ አሁን ቴኳንዶ ሄድጄ ስወዳደር ዓለም ያውቀዋል። ይሄ ፕሮፌሽናል ውድድር ነው ማለት ነው። ገብቶሃል አይደል? ፌዴሬሽን አለው። አሁን የኢንተርናሽናል ቴኳንዶ ፌዴሬሽን አለው፣ ህግ አለው፣ ዳኞች አሉ፣ ግራንድ ማስተር ሃይ ሌቭል የሆኑ ሰዎች አሉ፣ ያንን ጋይድ የሚያደርጉ ሰዎች አሉ። እዛ ነው የተወዳደርከው። ገብቶሃል አይደል? ውድድር የሚባል እኔ አሸንፌ ነው። እኔ ተሸንፌ አላውቅም። አልሐምዱሊላህ ረብ ሳሸንፍም እንደው አስደምሜ ነው፣ በኖካውት ነው። ኢቭን በቃ በማይታመኑ ኪኮች ነው ጥዬ የማሸንፈው ማለት ነው። ምንድነው ሚስጥሩ የምታሸንፍበት? በቃ እኔ እሰራለሁ። እኔ እንደውም አንተ ጋር እንደው ዛሬ ላላሳፍር ብዬ ነው እንጂ ማታ አሞኛል። ለምንድን ነው ያመመኝ? ትላንት በሰራው ትሬኒንግ ምክንያት ከመጠን በላይ ትሬኒንግ እሰራለሁ። እንደውም አንዳንዴ የራሴ እስክስት ማለት ነው። ራስ እስክስት ከሰራህ ነገ ውጤታማ ነህ። ምንም ነገር ቢመጣ ሰርቫይቭ ታደርጋለህ። እኔ አሁን አንድ ሰው ሳልነካው ራሱ መቶኝ ይጎዳል። ያን ያለው ስትሬንግ ልክ እንደ ድንጋይ እንደ ግንብ በቃ እንደዛ። ያ ደግሞ የመጣው በትሬኒንግ ነው። መቶኝ ይወድቃል። ፊቴ እጁ መቶ እጁ ይሰበራል። ለምን አልነግርህ? አላህ ያሳየህ። በቦክስ መቶ ይሰበራል። የሆነ ሰውነቴ ቢመታ ይሰበራል ማለት ነው በሆነ ፓርቱ። ያ ነው ትሬኒንግ። ያና አለ ይብላለሁ ማለት እና የሆነ ቦታ ሄደ ዝም ብለህ ሰውን አምሮ በቃ የማያውቅ ሰው እኮ የሆነ ነገር ካልኮ እኮ እውነት ነው ደባደብ ነው ምናምን እኔ ለምነውኝ አልነበር እንዴ? እነዚህ ሰዎች ለምን ያልካ አንድ አይመጥኑኝ። ፕሮፌሽናል አንቺ እኔ አንበሳ ነኝ። ሌሎ አንበሳ ለምሳሌ እንደውም የአራዊቶች ንጉስ ነው አይደል? ሌሎች እነ ጦጣ እነ ቀበሮ ሌሎቹ ድግስ ሲደግሱ ይሄዳል እንዴ? አይገኝም። ከፈለገ ሙሉ ይበላቸዋል ማለት ነው። እኛ ያንበሳ እኮ ንቃተም ግን እኔ ጫካው አንበሳ ነኝ ይላል። ተው ባገ ያው ጫካ ስለሚኖር ነበር። ለዛ አንበሳ ነው። ኧረ በእናትህ ምንም ነገር የሌላት ነገር ማን ያሸንፋል ግን? ሁለቱም ዜሮ ናቸው። ግን ከዜሮ ደግሞ የትኛው የተሻለ ዜሮ ነው ብለታ ከጆኒና ከንቃተ
ኧረ ያኛው ያሸንፈዋል። የታወቀ ከሆነ ጆኒ ያሸንፈዋል። በማሸነፍ ከሆነ ጸብየው ዝም ብሎ የመንደር ድብድብ የመንደር ተራ ድብድብ ሲሆን ታክሲ ተራ እንደምታየው ማለት ነው። የታክሲ ተራው ግን እንደውም ምርጥ ነው። እንዴት ምኑ ነው ምርጥ? በቃ የሆነ ኢነርጂ ያለው ምናምን ኢነርጂቲክ ነው፣ ጠንካራ ናቸው ምናምን። ኧረ የዚህም እኮ ኢነርጂ ያለው ባለፈው በእንቁላል ሲፈነክት ወላሂ የሆነ ከፈረንጂ ኮርጃ አምጥተህ ከቦክሲንግ ውድድር የተኮረጀ እኮ ነው ይሄ። የፈረንጂ ኩረጃ ነው ለጣቀም እንዴ? አይ አይደለም፣ እንትን ጉልበት አለው ለለ ነው ያሁሉ ጋርድ ደረማምሶ ሲሄድ ነበር። ያምን ጉልበት ምንድን ነው ጋርድ መደምሰስ? አየህ አንተ አሁን ስለማርሻል ምንም ስለማታውቅ ማለት ነው። በቆማጣ ቤት አንድ ጣት ብርቅ ነው እንደዛ። ለእኔ ነው ብርቅ የሆነብኝ እንጂ ለአንተ ተራ ነገር። ለእኛ ለማርሻል አርቲስቶቹ እነዚህ ተራ እንደሆኑ ማን ያውቃል? ሁሉም ያውቃል። ገብቶሃል አይደል? ከሁለቱ ግጠም ብትባል አንተ ማንን ትገጥም ነበር? አንተ ሞትኩ እንዴ? እኔ ሽንታም ነኝ እንዴ? ነገርኩሽ እኮ አንበሳ እንዴት ሄዶ ከውሻ ጋር ወይም ከጅብ ጋር ይሄዳል እንዴ? ከፈለገ ይበለዋል እንጂ ማለት እና ስምሽን መጠበቅ አለብሽ። አሁን ሴዶ ስም አለ። በእኔ ነው የፈመሱት ሁለቱም ስትል ነበረ። ቪዲዮአቸውን ቼክ ማድረግ ነው። እኔ መጀመሪያ ያወቅኩት ሴዶ ጋርመንት የሚሰራውን እኔ ላይ ከሰራ 500,000 ይሰጠዋለሁ ሲል ነው። ከዛ በፊት ድሮ ከ5 ዓመት በፊት ነው የጀመረው ይሄ ልጅ። ከ5 ዓመት በፊት ያለ ቪዲዮ አመጣልሃለሁ። ሻፉ ብሎብሽ ነበር። በቃ ሴዶ ሁሉም ይንጫጫል እኮ ባይ ዘ ወይ ማርሻል አርቲስት የተባለ ኖት ኦንሊ ማርሻል አርቲስት ያልሆነ ሁሉ ሴዶ ላይ ይንጫጫል። ለምን ሄደዋል? በቃ ሰብሮ ሄደዋል። ሰብረ ስትወጣ ኖት ኦንሊ አላየም እንደ የሆኑ ፈረንጆች እንትን ምናምን ከሶማሌውም ጋር ጠይቅሻለሁ ብዬ ነው እንጨርስና ይሄ ወደ ሶማሌው ፈረንጆች ራሱ እንትን ሪአክሽን ሲሰሩብሽ ላይ እኔ ዩሮፕና አሜሪካ ነው ያልዋሽም እኮ እውነቱን ነው የማወራው። እኔ አንዱ ከአውሮፓ ነው ምናምን መጥቶ 150,000 ብር ተቀብያለሁ ለፎቶ ብቻ። ኧረ ዝም በል ወላሂ ለፎቶ ብቻ ፎቶ እንነሳ ብሎ ሴዶ በጣም አድናቂ ነኝ በጣም ነው የምትመቸኝ ምናምን ብሎኝ 150,000 ብር ተቀብያለሁ። ፈረንጅ ነው በእንግሊዘኛ አላህ ያሳየህ ያን ያህል ማለት ነው። እዛ ዩሮፕና አሜሪካ በጣም በቃ እነሱ ስሜቱ ያውቁታል፣ ልፋቱ ያውቁታል፣ ድካሙ ያውቁታል። አሁን እንደዚህ ቆሎ እንደመጨበጥ ቦክስ የሚጨብጥ ሁላ ይመጣና አንተ ላይ አስተያየት ሊሰጥ ይፈልጋል ማለት እኛ ልዩ ነን እያወቅሽ እኛ ዩኒክ ነን አልሽኝ። አራዳጅ አፍበኛ አቋረጥን እንትን አለ አንተ የራስህ ሌብል አለ። ሴዶ ብራንድ አለው። ያንን ብራንድ እኮ ማንም ተራሶ አሁን ለምሳሌ እኔ ፌመስ ባልሆን መፈመስ ብፈልግ አሁን እንዳለው ሰውዬ ከዛ ከከፋ እንደመጣው ሰውዬ ትገባለህ። ለመፈመስ ነው። ለመፈመስ ወንሰዋትነት መክፈል አለብህ። ምንም እኮ ሰርፕራይዝ የሚያደርግ ነገር አለ። ኦኬ የራሳቸው ኮንቴንት ስለሌላቸው አንተን ይነኩና ባንተ ለመተው ይነቁራል። እንደዛ ለምሳሌ ይሄ ልጅ 50 ቪዲዮ ነው የሰራው ማን ነቃተ ነው የከፋው ሴዶ ከኔ ጋር እና በእናትህ አንተ ብቻ ነህ ስፖርተኛ እኛም አለን ስልክ ይደውልልኛ እኔ ብሎክ አረገኛል ብሎክ አታረፍ ምናምን ሌብልህን ወቅ አልኩት። ደረጃህን ወቅ በቃ አትመጥነኝም አርፈህ ተቀመጥ እንጂ ለመፈመስ ዝም ብለህ እንትን አትበል በራስህ መንገድ ና አልኩት። ከዛ እንደ አጋጣሚ እነዚህ ሰዎች ለምሳሌ አሁን ይሄ ማን ነው የሚባለው የትኛው ያዘጋጀው ሰውዬ ጌች እሱ ሰውዬ ያኛው 500,000 ሲል እሱ ደግሞ 5 ልጨምር አለ። ከዛ እንደውም ገና 1 ሚሊዮን ልጨምር አለ። 2 ሚሊዮን ጭራሽ። ከዛ ደግሞ ደግሞ አሽቄም እንደሱ አንድ አለ 1 ሚሊዮን ጨምራለሁ አለ። 3 ሚሊዮን ደረሱ። እንደዚህ ብሎ ምናምን ሰሩ። እኔ ገባሁለት። አትመጥነኝም ጭራሽ አንቺ ከገጠር መተሽ እኔ ልሸውጂ ምናምን ብዬ ልኩን ነገርኩት። አጥረግርጌ ማለት ገጠር ልጅ ነው እንደ ጌች ይታወቃል። ኧረ ዝም በል ለዛ ነው እኮ እንዲህ የሚሰግጠው ነብሰዋል። ከዛ አንተ እኔ አትመጥነኝም ብዬ ልኩን ነገርኩት። በቃ እኛ ስሚ በረዶ ላይ ጥሬ ስጋ ጠብሰን የበላሽ ሰዎች አንቺ እኔ ላይ ሙርድትሽ ሌሎቹን አጃጃርሽና ሴዶ ልታጃጂ ጭንቅላተኛል ይበልጠዋል። አስበው እንግዲህ ሙድ ሲይዝብህ ነበር ሁላ ጆኒ ሀፋፍ። አሁን እኔ ጋር ፖድካስት ባለፈው መጥቶ ማለት ነው ሀፋፍ ያለው እሱ ሀፉን የሆነ ካምፓስ ጀመርኩና ሀፉን የሆነ ግቢ የሆነ ካምፓስ ነው የጨረስኩት አለ። እነሱ ደግሞ የመሰላቸው ሀፋፍ ትምህርት የሆነ ዲፓርትመንት ሀፍ የተማርክ ነው የመሰላቸው። ሙድ ሲይዝብህ ነበር። ምንም እውቀት የሌላቸው ሰዎች ሀፍ እውቀት ያላቸው ትንሽ የሆነ ቦታ የሆነ እንግሊዘኛ ምናምን እንትን ይሉና እውቀት ይመስላቸዋል። እኛ ግን ኦልሬዲ እኛ ሰርቲፋይ ነን፣ ኢንጂነር ነን፣ ኬሚካል ኢንጂነር ነኝ። አላመነሽም? እሱን በደንብ አስረግጠሽ ነገር ጆኒ። እሱ አላመነ ይሄ ማይብን ያደርግልኛል። እኔ እኮ ከኔ በታች ላለ ፊት አልሰጥም። እኔ ሁሌ ማየው ከኔ በላይ ላለ ሰው በእውቀት የሚበልጠኝ፣ በስነ ምግባር የሚበልጠኝ፣ በአህላቅ በዲኑ ለአላህ ወይም ለአላህ ለሃይማኖቱ ትልቅ ቦታ ላለ ሰው በእንደዚህ አይነት ሰዎች ነው እንጂ ምቀናው በመሀይብ ከኋላ ባለው ወላሂ ከጥፍሬ ቆሻሻ አልቆጥራቸውም። እነዚህ ሰዎች ቼክ አላረጋቸውም።
ህይወቴ የሚቀይርልኝ ነገር ነው እንጂ ማየው እነዚህ ተራ በእኔ ተንጠልጥሎ ያለ ገና እግሬ ላይ ያለ እግሬ ቆሻሻ ላይ ያለ ሰው እንዴት ነው ቼክ ማድረገው? ግን ስነ ምግባር አሪፍ የተቃነ ስነ ምግባር ካለው ታከብረዋለህ፣ ሪስፔክት አደረገው። ማን ታከብራለህ? ከኛ ሀገር አንተ ከኛ ሀገር ስፖርተኛ አለ አሉ። ኧረ በጣም ትላልቅ ማርሻል አርቲስቶች አሉ አይደል? ራሳቸው ቲክቶክ ላይ አያወጡ እንጂ ብዙ አሉ፣ ተቆጥሮ የማያልቁ። ሶሻል ሚዲያ ካላቸው አሉ። አንተም ሶሻል ሚዲያ ላይ እንጂ የወጣ የለም እንደው እኔ በጣም የሚታገለው አልሆነለትም እንጂ ተሼ ሞንታይ እንዴ በጣም ነው። ሁሉም የታይ ቦክሲንግ እኮ ሁሉም ያስተማራቸው እሱ ነው። ሁሉም የእሱ ተማሪዎች ናቸው። ትግል ያደርጋል እሱ። ያው አንዳንድ ሰው የሆነ ነገር ይታደልና የሆነ ነገር እንትን ይለዋል እንጂ ተሼ የሚያክል ተሼ ይኸው መስዋዕትነት ይከፍላል። በየጊዜው ታይላንድ ሄዶ ወጪ አውጥቶ ከትላልቅ ከሌጀንዶች ጋር አሁን ታይ ቦክሲንግ ላይ ባይዞ የታይ ቦክሲንግ ከሚክስድ ማርሻል አርት ቀጥሎ ዓለም ላይ በጣም ብዙ ሰው የሚከታተለው ብዙ ገንዘብ የሚገኝበት እንትን